አንዲት ቀን መጥቶ የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ ሆይ ልጄ እጅግ ታሞ ከበሽተኞች ቤት ተኝቷልና የሚያፈራግጥ ጊዜ አለ፣ እሳት ውስጥ የሚጥለው ጊዜም አለ፣ አመድ የሚነሰንስበት አተላ የሚያጠጣውም ጊዜ አለና ሕሊናውንም አያውቅም፣ ምን ይሻለኛል አለው። ይሄ ፈራሂ እግዚአብሔር ሰውን ንሳ በሽተኞችንም የሚፈውስ ድንቅ ታምራትን የሚያደርግ የቅዱስ ዮሐንስን መጽሐፈ ገድል ያዝ። በቤትህም ቀንና ማታ ጸልይ፣ እግዚአብሔር የታመመ ልጅህን ይምረዋል አለው። ልጁ የታመመበትንም ያ ሰውም ይህንን ሁሉ ማድረግ የታመመ ልጅንም ማዳን እንዲችልስ አምናለሁ፣ ነገር ግን የከበረ መጽሐፈ ገድሉን በእጄ እይዝ ዘንድ የሚያስደንቅ የተአምራቱን ቃል ሰራ ዘንድ ኃጢአተኞችና በደለኞች ስለሆንኩኝ አይገባኝም አለ። ወንድሜ ሆይ አንተ የቅዱስ ዮሐንስ መጽሐፈ ገድል ይዘህ ከእኔ ጋር እንሂድ። ስለ እግዚአብሔርና ስለ መጥምቀ መለኮት ቅዱስ ዮሐንስ ፍቅር ብለህም በታመነው ልጄ ላይ በቤት ውስጥ በመጽሐፈ ገድል ይጸልይልኝ አለው። ይሄ ፈራሄ እግዚአብሔርም የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ ሰውም እሺ ብሎ ወደ ታመመው ልጅ ሄደ። በደረሱም ጊዜ በልጁ ላይ ያደረው ያጋኔን አንተ ጠላቴ የሆንክ ሰው በወዳጅ ቅዱስ ዮሐንስ ኃይል ትሰደድ ዘንድ ከዚህ መጣህን? በዚህ ሀገር ስለ ወዳጃቸው ዮሐንስ ብለው የሚያሰቃዩኝ ምንኛ በዙ። እንደ እሳት የሚያቃጥል መጽሐፈ ገድሉን አምጥተሃልና እነሆ ወዳጅህ ቅዱስ ዮሐንስ ወደ እኔ ይመጣ ዘንድ ተነስቷልና ወዮልኝ እያለ ጮኸ። ከቅዱስ ዮሐንስ የከበረ መጽሐፈ ገድልም መጸለይ በታላቅ ንባብ በጀመሩ ጊዜ ያጋኔን ጮኸ። በሽተኛውም ልጅም አንፈራግጦ ተወው። ያጋኔንም ፈጥኖ ወጣ። ይሄ ሰው የቅዱስ ዮሐንስ ስም በመጠራት ማደሪያን አስጥሎኛልና ወዮልኝ እያለ ወደ ምድረ በዳ ተሰደደ። የዳነው ልጅም የእነዚህ ሀገር ሰዎች ሁሉ በቅዱሳን ላይ አድሮ የሚኖር እግዚአብሔር ድንቅ ነውና እያለ እግዚአብሔርን አመሰገኑ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የዳነው ልጅም በአምላኩ ኃይል ድንቅ ተአምራትን የሚያደርግ ንዑድ ክቡር መጥምቀ መለኮት ቅዱስ ዮሐንስ የከበረ መጽሐፈ ገድሉን ተሸክሞ ከመጥምቀ መለኮት ቅዱስ ዮሐንስ ወዳጅ ለሆነ ከዚያ ሰው ጋር ተመለሰ። በቅዱስ ዮሐንስ ቤተክርስቲያን አገልጋይ ሆነ። ከብዙ ዘመንም በኋላ የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ የሆነ ይሄ ሰው ለመንገድ ይሄድ ዘንድ ተነሳ። ጊዜውም ክረምት ነውና በረዶ ይወርድ ነበር። በመንገዱም ወደ አንዲት ምድረ በዳ ደረሰ። በዚያም ታላቅ ወንዝ ነበር። ይህን የበረሃ ወንዝም ሲሻገር ዘንድ በጀመረ ጊዜ ከላይኛው ደጋ ምድር ታላቅ ማዕበል መጣበት። እርሱ ግን የመጥምቀ መለኮት ቅዱስ ዮሐንስን የከበረ መጽሐፈ ገድል አንስቶ በክንዱ ያዘ። መጽሐፈ ገድሉንም እንደ ደንገል ሆኖ በዚያ ማዕበል ታላቅ ማዕበል መሃል አሳለፈው። ከወንዙም ዳርቻም ደርሶ ባረፈ ጊዜ ጠላቴ ዛሬም አመለጠኝ፣ በወዳጅህ ቅዱስ ዮሐንስ ኃይልም አሸንፋልና ወዮልኝ የሚል ቃልን ሰማ። የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ ይሄ ፈራሂ እግዚአብሔርም የሚጮኸው ከታመመው ልጁ አስቀድሞ በመጥምቀ መለኮት ቅዱስ ዮሐንስ የመጽሐፈ ገድል የጸሎቱ ኃይል የወጣና ያጋኔን እንደሆነ አወቀ። የአምላኩ የእግዚአብሔር ሥራ የወዳጁ